እስኪ አንዴ ይሄን ቪዲዮ አይተነው እንመለስ። አንተ ፍጹም ነህ የክፋት ደስታ መች ፈቅደህ ጤናችሁ እናንተ ተምራችሁ እና ጦሪ ያርግ ወንካችሁ በርጤ መሬት ማራቂ ድጋሚ ከእናንተ ጋር ይሁን። ሰራችሁ ይለምልም ከክፉ ፈጣሪ ጠብቃችሁ። በዚህ ኑሮ ውድነት ወጣት መመገብ ማለት ከባድ ነገር ነው። ግን ከከባድ ነገር ፈጣሪ ይሰውራል። ጤና ይግባ ቤታችሁ፣ ይግባ ቤታችሁ፣ ይግባ ቤታችሁ። እኔ እውነቴን ነው የምለው። አሁን ኬኩ ከበላን ይዘጋናል ብዬ ነበረ። ከአሁን በኋላ ኬኩ ይወጣ ደግሞ እንበላለን። የምትበሉት የምትጠጡት አትጡ። አይንካችሁ። በቃ ምን ልበል፣ ፍቅር ናችሁ ሁላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እኛ አለን ይመስገን። ዛሬ እንግዲህ የመጣንበት አንድ ሀሳብ ነው። አንዴ ይቅርታ፣ ያው እዚህ ጋር ካሜራ ስላለ ነው እንዳይደብራችሁ። የመጣንበት አንደኛ እንደዚህ ካሜራ ደቅነን ቤተሰቦችን ለማመስገን ይሄንን ድንቅ ስራ የሰሩ ሰዎችን ለማመስገን ነው እና ሙሉውን ደግሞ አንተ በደንብ ብትነግራቸው ደስ ይለኛል። እሺ፣ እድሉን ስለሰጠሽኝ በጣም ነው የማመሰግነው። እንዴት ናችሁ? አለን። ዛሬ የተሰበሰብነው ሃይሚ ትባላለች። ሃይሚ ይባላል እና ጓደኛዋ ብሩክ አለ። ውድ ቤተሰቦቻችን እና ዛሬ የተሰበሰብነው የሃይሚን 300 እና 300 ሺህ እና የብሩኬን 350 ሺህ በማስመልከት ይሄን የመሰለ ፕሮግራም አዘጋጅተን ከነሱ ጋር አብረን ፏል እንል ነው እና ደግሞ ደስ ይላል በጣም በእንደዚህ አይነት ነገር ሲሆን። ሰላም እንዴት ናችሁ? ውድ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? ዛሬ በሚገርም ደስ በሚል ቪዲዮ መጥቻለሁ። እኔ ሁሌ በበጎ አድራጎት ስራ ሁሌ በመጣ በጣም ነው ደስ የሚለኝ። ብሩክና ሃይሚ አልተቻሉም፣ ፍፄን ጨምሮ አልተቻሉም። ምን አይነት ስራ ነው እየሰሩ ያሉት? እንዲህ በሰው ደስታ የሚደሰቱ ሰዎች ምን አይነት ስራ! እኔ በጣም ነው የተገረምኩት። እኔ ሁሌ በጎ ስራቸውን ሁሌ በቃ ይዤ በመጣ በጣም ነው ደስ የሚለኝ። ለብዙ ሰው አስተማሪ የሆነ ቪዲዮ ነው እየሰሩ ያሉት። እንዴ ሽማንዴ እናቶችን ለአርባ እናቶች ቅርጫዎችን እንደገና ደግሞ ጎዳና ተዳዳሪዎችን በማልበስ ከዚህ በፊት ቪዲዮ ሰርቻለሁ። አሁንም እንደገና ደግሞ በጣም ብዙ የተራቡ ሰዎችን አይ ቲንክ የተራቡ ሰዎች ማለት ባልችልም የምግብ ፕሮግራም አዘጋጅተው ብዙ ሰዎችን መግበዋል። ምን አይነት በጣም ደስ ስላለኝ ነው የመጣሁት እና ቤተሰቦቼ ከረፈደ በኋላ ነው የመጣሁት። ካሜራው ጥራት ላይኖር ይችላል ቤተሰቦቼ። በጣም ምርጥ ስራ ነው እየሰሩ ያሉት። ሃይሚ ብሩክ በጣም በርቱልን። በጣም ለብዙ ሰው አስተማሪ መሆን ትችላላችሁ። ብዙ ሰዎች እናንተን አይተው ወደ ትክክለኛው ወደ ጥሩ መንገድ ወደ በጎ አድራጎት መንገድ እንዲመጣ መንገድ እየከፈታችሁ ነው። በጣም ደስ ብሎናል። በጣም ነው ደስ የሚለው ቤተሰቦቼ። በጣም ደስ ብሎኛል። በቃ እየሰራችሁት ያለው ነገር በጣም የሚበረታታ ነው። እኔ ብዙላችሁ አይደለም የመጣሁት። በቃ ሃይሚና ብሩክ ትለያላችሁ። የጨረቃ ፋሚሊዎች በደንብ አበረታቷቸው። ሰብስክራይብ ላይክ እያደረጋችሁ ያ ዋናው ሐሳቡ የፕሮግራሙ ዋናው ሐሳብ 3000 እና 300 ሺህ እና 350 ሺህ በማስመልከት ነው። የሃይሚ 300 ሺህ እና የብሩክ 350 ሺህ ያንን በማስመልከት ነው ፕሮግራሙ። ቢሆንም ግን በቃ እየሰሩት ያለው ነገር በቃ ለብዙዎችን ማልበስ ማብላት ነውና በጣም ደስ ይላል። ብዙ ልላችሁ አለ። ቀጣይ እንገናኛለን በሌላ ቪዲዮ ባይ